አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወዴት ተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ ዩኒ ማኛ እንደዚህ ብሎ አታነካኪን ስለ ቁርአን ብዙ ደስ የማይሉ ነገሮች ላወጣ እችላለሁ በኋላ እንዳትቀየሙኝ ብሏል ማለት ነው። በነገራችን ላይ ይሄን ያለው ለምንድን ነው ለምትሉት ቪዲዮውን ታውታላችሁ። ምን መሰላችሁ እሷ ምክንያቱም ቪዲዮ ላይ የዛኛውን ቪዲዮ ስለማታዩት ግልጽ ላድርግላችሁ ማለት ነው። መጀመሪያ እሷ መጀመሪያ ዩኒማኛ ይሄንን ኮሜንት ሊጽፍበት የቻለው ቪዲዮ ምን ብላ ነው? እሱና ላይቭ ላይ ማለት ነው ዩኒማኛ ሌሎችም የክርስትና እምነት ተከታዮች መምህራኖች ሁነው ሲወያዩ ሙስሊሞች እንደሚያምኑትና ፕሮቴስታንቶች እንደሚያምኑት ብሎ የሆነ መምህር ማለት ነው ብሎ የሆነ ነገር ያስረዳቸዋል። ከዛ እያነበበ ማለት ነው። መሲ ይሄን ቪዲዮ ባየች ጊዜ መልስ ሰጣለች ለዛ ማለት ነው ለተባለው ነገር እና በዛ ሰጠችው ላይ ዩኒማኛ ገብቶ ምን ይላል? ይሄንን ያያችሁትን ጽሁፍ ይጽፋል፣ ኮሜንት ያደርጋል ማለት ነው። አንዳንዶቹ ደግሞ በጣም የሚያስቁኝ ነገር የኡስታዞችን ቪዲዮ ዲዩት አድርጎ በሚሰራ ጊዜ ማለት ነው አለ ሂዲያ ይስጥህ ይላል። እንደ አላህ ትክክለኛው መንገድ ይምራህ ምናምን ይሉታል ማለት ነው። እሱ ማለት እኮ መጀመሪያ ሙስሊም ሆነ፣ ከዛ ደግሞ ጴንጤ ሆነ፣ ከዛ ደግሞ ኦርቶዶክስ ሆነ። አሁን ምን እንደሆነ አይታወቅም ማለት ነው። እና ለማንኛውም ቪዲዮን አሰማያችኋለሁ ማለት ነው። መሲ ጋር እንትን የተባባሉበትን መሲ የሰጠችው መልስ በዚህ በተናገረው ነገር ላይ ማለት ነው። እሷ የራሷ ሀሳብ እንደገለጸች፣ እኔ ግን በጣም ደስ የሚለኝ ነገር ቢሆን ማለት ነው ለምን ሁለቱንም አቀራርቦ ንጽጽር ላይ እንዲወያዩ ያደርጋቸው መሲንና ያንን የተናገረውን ሰው ማለት ነው። መሲ ያንኛው በተነገረው ላይ ነው መሰረት ማለት ነው ያኛው በተናገረው ላይ ነው ማብራሪያ የሰጣቸው። ያው ሙስሊሞች እንደሚያምኑት ብሎ ስለተናገረ ወይም እንደሚሉት ብሎ ስለተናገረ ለዛም ላይ ጉዳ ወጣለሁ ያልከው ነገር ለምንድን ነው? ባለፉት ዘመናት ከክርስትና ሃይማኖት በኩል ንጽጽርን የጀመሩት እንግዲህ ከእስልምና ጉዳ ወጣለሁ ሙስሊሞችን አሳፍሬ ክርስቲያን አደርጋለሁ የሚል የሰነፍ ጅማሮ ስለጀመሩ ነው። አሁንም ድረስ እናንተ ጉዳ ወጣለሁ እያላችሁ የምትዘዱት። እኛ ደግሞ የሰነፍ ጅማሮ አልጀመርንም። ዋና አላማችን ሃይማኖት ማለት ምን ማለት ነው? የሰው ልጅ ሁለቱን ሃይማኖት ሲያነጻጽር አንዱ ሃይማኖት ስለ መለኮት ምን ይላል፣ ስለ መላእክት፣ ስለ ጋኔን፣ ስለ ህግና ስርዓት የሰው ልጅ ለምን አላማ ተፈጠረ የሚለውን እንዲለዩ ነው እንዲያነጻጽሩ ነው እንጂ ስለ ጉድ አይደለም። እንግዲህ መሲዬ ውድ እህታችን ይሄን እንደዚህ አድርጋ መለሳለች ማለት ነው። በጣም ደስ የሚል ንግግር ነው። እሷ ስትናገር ወላሂ ንጥጥር ስትወያይ ቢስሚላ አላህ ይጨምርላት፣ አላህ ይጠብቃት እና በጣም ደስ ብሎኝ ነው የምሰማው የእሷን ማለት ነው። ብዙዎች አሉ ግን እሷ ደግሞ በጣም ሁለቱንም ነው እንትን ያለችው። ያው የእስልምና ግዴታ ነው ግን ያንኛውን እኔ መቼ አንብበው እንደሆነ አላውቅም ማለት ነው። ብቻ በጣም ጎበዝ ናት፣ አላህ ይጨምርላት ማሻአላህ። እና ይሄን ይመስላል ማለት ነው። ዩኒማኛ እንግዲህ በኮሜንቱ ላይ በጣም ብዙዎች ሌሎችን መልስ ሰጥተውታል። እንግዲህ ቀጣይ የሚሆነው እናያለን ማለት ነው። እኔ ግን ቢያወያያቸው ሁለቱንም ያኛውም ሙስሊሞች የሌሉበት እንደዚህ ነው እያለ ከማውራት ይልቅ ተቀራርበው ቢወያዩ መልካም ነው ማለት ነው። እና ቀጣይ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሼር አድርጉ። ላይክ አድርጉ እስኪ